የመዳኑ በር እኔ ነኝ ሌላ የለም ነው። በሩ ድንግል ማርያም አይደለችም። በሩ ጻድቃን አይደሉም፣ ሰማዕታት አይደሉም። ዛሬ ቤተክርስቲያኒቱ ሰብስባ ከየትም ሰብስባ ከምስራቅም ከምዕራብም ሰብስባ ምታመልካቸው አይደሉም። በሩ እኔ ነኝ ብቻዬ ነኝ አለ። ብቻዬ ነኝ ሰማይና ምድር ብቻዬ ሰራው አለ። አሁንም ብቻዬ ላድናችሁ መጣው፣ ብቻዬ አዳንኳችሁ፣ ብቻዬ ተሰቀልኩላችሁ፣ አሁንም መዳኛችሁ ብቻዬ ነኝ አለ። በቃ ወልድ የሌለው ሕይወት የለውም ነው ተብሎ የተጻፈው። ድንግል ማርያም የሌለው አልተባለም። መላእክት የሌለው አልተባለም። ጻድቃን የሌለው አልተባለም። ወገኖቼ ሰማዕታት የሌለው አልተባለም። ታቦታት የሌለው አልተባለም። ጸበሎች የሌለው አልተባለም። ካህናት ቄስ የሌለው አልተባለም። ወገኖቼ ኢየሱስ የሌለው ሕይወት የለውም ነው የተባለው። ሕይወት የለውም ተብሏል። ስለዚህ ኢየሱስ የሌለ እያንዳንድህ ብታምንም ባታምንም ሬሳ ነህ። በቃ ሙታን ተብለዋል። በቃ ሙታን እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ ተብሎ ተጽፏል። ሙታን ያላቸው ኢየሱስ በሕይወት ያሉ ነገር ግን ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉት ናቸው። ወገኖቼ የማምለጥ ጊዜ አሁን ነው። የመዳን ጊዜ አሁን ነው። ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ተቀብለን የዘላለምን ሕይወት የምናገኝበት ጊዜ አሁን ነው። ከሞት ወደ ሕይወት የምንሸጋገርበት ጊዜ አሁን ነው። ወገኖቼ አሁን አምልጡ። አሁን ውጡ፣ ካላችሁበት ውጡ። እግዚአብሔር አምላክ ለአብርሃም እንደዚህ ነው ያለው፣ ውጣ አለው። እኔ ወደማሳይ ምድር ውጣ አለው። ውጣ፣ እኔ ወዳለሁበት ውጣ አለው እግዚአብሔር። ምክንያቱም አባቱ ታራ ጣዖት ያመልክ ነበረ። ከዛ ከጣዖት ስፍራ ውጣ አለው። ዛሬ መልእክት አለኝ ለእያንዳንዳችሁ፣ በተለይም ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ላልተቀበላችሁ ወገኖቼ በሙሉ ውጡ። ዛሬ የመውጣት ቀን አሁን ነው። ካላችሁበት ከጣዖት ስፍራ ውጡ። አሁን ከጣዖት መንደር፣ ከጣዖታት መንደር ውጡ። አሁን ከበዓላት መንደር፣ በዓላትን ከማክበር መንደር፣ ታቦታትን ከማክበር መንደር፣ ድንግል ማርያምን ሰማዕታትን አከበርን አመለክን እያላችሁ ከምትኖርበት መንደር ወደ ኢየሱስ ክርስቶስ ውጡ። የሚወጣው በመንፈስ ነው። የሚወጣው በመንፈስ ነው፣ በልብ ነው የሚወጣው። ምክንያቱ በሐዲስ ኪዳን በልብ ነው የምናመልከው እግዚአብሔር። ስፍራ በመቀየርም አይደለም፣ ቦታ በመቀየርም አይደለም። ወገኖች ባለንበት ሆነን መውጣት እንችላለን። ባለንበት ሆነን ከአስተሳሰባችን ከገባብን ትክክለኛ ያልሆነ አስተሳሰብ፣ ትክክለኛ ያልሆነ እምነት፣ ትክክለኛ ያልሆነ ሃይማኖታዊ እይታ ከዛ መውጣት ነው የሚያስፈልገን ወገኖቼ። የግድ ከአንዱ ሃይማኖት ወደ አንዱ ሃይማኖት ሽፍት ማድረግ አይደለም መዳን ማለት። ባለህበት ሆነ መዳን ትችላለህ። መተው ነው። የአንተን ተጠምጥሞብህ ያለ ነገር፣ አንተን አስሮ የያዘ ነገር በጣጥሰ መውጣት። ወደ ኢየሱስ ክርስቶስ ዛሬ በጣጥሰን እንድንወጣ፣ ወደ ኢየሱስ ክርስቶስ ገመዱን በጥሰን እንድንወጣ፣ ሰንሰለቱን በጥሰን እንድንወጣ ኢየሱስ ክርስቶስ በመንፈሱ ይርዳን፣ በጸጋው ያግዘን ወገኖቼ። ስለዚህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ተባለ። ወገኖቼ ኢየሱስ ክርስቶስ እኛን ሲያድን በደላችንን ቆጥሮ ለበደላችን ቅጣትን ሰጥቶ አይደለም ያድነን። በዛ በኦርቶዶክስ ምንድነው የሚደረገው? አንድ ሰው በድያለሁ፣ ኃጢአት ፈጽሜያለሁና መምህሬ ንስሐ ስጡኝ ይባላል። ወደ ንስሐ አባቱ ይቀርባል። ንስሐ አባቱ ደግሞ ድነሃል፣ ኢየሱስ ክርስቶስ እኮ ስለ አንተ ተሰቅለዋል ብለው አይደለም የሚያሳዩት። ይሄ ከበደልክማ ይህን ያክል ቅጣት ያስፈልግሃል። የሚገርማችሁ ነገር ያ ቅጣት እኮ ኢየሱስ ክርስቶስ እኮ ተቀጥቶለታል እኮ። ኢየሱስ ክርስቶስ የተቀጣለትን ቅጣት እንደገና ደግሞ ድጋሚ እንዲቀጣ ያደርጉታል ማለት ነው ቄሶቹ። እንደገና እንዲቀጣ። ያ ቅጣት አያድነውም። የሰው ቅጣት ፍጹም አይደለም። ኢየሱስ ክርስቶስ ተቀጥቶልናል። ምክንያቱም በእግዚአብሔር አብ ፊት ንጹሕ መስዋዕት ሆኖ የተገኘው ኢየሱስ ክርስቶስ ብቻ ነው። ነውር የሌለው ተቀባይነት ያለው ፍጹም የሆነ መስዋዕት፣ የተወደደ መስዋዕት ሆኖ ለአባቱ የቀረበው ኢየሱስ ክርስቶስ ብቻ ነው። ማንም መስዋዕት ሊሆን አይችልም። ማንም ተቀጥቶ ማንንም ማዳን አይችልም ወገኖቼ። አንዳንዶቹ በጣም ይገርመኛል። እዛ ኦርቶዶክስ ውስጥ ሆነው ቄሶቹ እኛ ገዳም ሂደን እንጸልይልሃለን፣ እኛ ገዳም ሂደን ንስሐ እንገባልሃለን፣ እኛ ገዳም ሂደን ይህን ያክል እንሰግድልሃለን፣ ከዛ በእኛ ስግደት በእኛ ጸሎት የዘላለምን ሕይወት ማግኘት ትችላለህ እያሉ ብራቸውን እየተቀበሉ ገንዘባቸውን እየተቀበሉ ህዝብን